ሰላም እንደምን ቆያችሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ በማድረግም ፊልሙን ይጀምሩት። እጅግ ፍቅር በበዛበትና ሰላማዊ ትዳር ያላቸው በሚመስሉ ቤተሰብ መሃል አባትና ልጅ እየተስማሙ አይደለም። አባትየው ዶን ልጁንና ቤተሰቡንም የመቆጣጠር ኃላፊነት ስላለበት ቁጥጥር ያበዛል። ነገር ግን የቤቱ ታናሽ ልጅ የሆነችው ሳራ ቁጥጥር መብዛቱ ምቾት እየሰጣት አይደለም። ዶን የታላቅ እህቷን የኤማ ጸባይና ባህሪ እንድትይዝ ሁሌም ይመክራታል። ሆኖም ግን ሳራ 18 ዓመቷ ሞልቶ ከቤተሰቡ ቁጥጥር ውጭ የምትሆንበትን ጊዜ እየናፈቀች ነው። ዶን ለቤተሰቡ የታመነ ጥሩና ሰው አክባሪ መስሎ ይታያል። ወጣ ያለ ስርዓት አይወድም። ጊዜውን የሚያሳልፈው በስራ ላይ ነው። አለፍ ሲልም መጽሐፍ እያነበበ ነው የሚታየው። በአንጻሩ ደግሞ ሳራ ከጓደኞቿ ጋር ጊዜ ማሳለፍ ትወዳለች። በዚህም አጋጣሚ ክሪስቶፈር የተባለ ሰው ስለተዋወቀች ነገሩ ወደ ፍቅር ይቀየርና ከቀን እስከ ማታ ሐሳቧ ክሪስቶፈር ብቻ ይሆናል። በአንድ ምሽት ታዲያ ሳራ ከእናቷ ጋር በመነጋገር ፓርቲ እንደምትወጣ ተስማማለች። ሆኖም ግን አባቷ ዶን ይህንን ነገር ማሰብ እንድታቆምና ስርዓቷን ይዛ ቤት እንድትቀመጥ ያስጠነቅቃታል። ሳራ በሐሳቡ ተናዳ በመነሳት ወደ መኝታ ክፍሏ ታመራና ቤቷን ትዘጋለች። ዶን ታዲያ በንዴት ሆኖ ወደ ክፍሏ ያመራል። ሲያንኳኳ ግን አልከፈተችለትም። ዶን የእያንዳንዷ ቤት ተደራቢ መክፈቻ ቁልፍ በእጅ ስለሆነም ከፍቶ ይገባል። ነገር ግን ሳራን ሊያገኛት አልቻለም። በመስኮቱ ወጥታ ከክሪስቶፈር ጋር ፓርቲው ላይ ስትዝናና ታድራለች። ሲነጋ አባቷ ዶን ደጅ ሆኖ ይጠብቃት ነበር። ፍቅር ውስጥ እንደገባችም ገብቶታል። በመስኮቱ ከመግባቷ በፊት ታዲያ ለምን ጥሩ እንደሰራች ሴት በትልቁ በር አትገቢም ብሎ ይጠይቃታል። ዶን የራሱ የሆነ የቤቱ ሕግ አለው። ማዕዱ ሳይጨረስ መነሳት፣ ቤተሰብ አለማክበርና አምሽቶ መግባት በፍጹም አይቻልም። ታላቅ እህቷ ኤማም አባቷን በፍርሃት የምታየው በእነዚህ ስርዓት ውስጥ ስላደገች ነው። ሳራ ግን በቅርቡ ስለምትወጣ ለእነዚህ ሕጎች ድጋሚ መገዛት አትፈልግም። ሆኖም አባቷን እብድ ብላ ገፍትራው ትገባለች። ንቀቷን እንድታርም ደጋግሞ ቢነግራትም ሳራ በቅቶኛል በማለት ንዴቷን ታሳየዋለች። ዶን ለጊዜው ምንም አይነት ምላሽ አልሰጣትም። እንደ ወትሮው ስራውን መስራት ቀጥሏል። በአንጻሩ ደግሞ እናቷ አና የሳራ ውሳኔዎች ያስደስታታል። ከክሪስቶፈር ያላቸውም የፍቅር ግንኙነት ትደግፋለች። ነገር ግን አንዳንዴ ለመናገር ብታስብም ባሏ ዶንን ስለምትፈራው ዝም ትላለች። ከዕለታት በአንዱ ቀንም ዶን ወደ ሳራ መኝታ ቤት ሄዶ ያዳምጣል። ሳራና ኤማ እናታቸውም አና ጭምር ሆነው ስለ ዶን እያወሩ ነበር። ሆኖም ሳራ ስለ አባቷ ዶን መልካም ነገር አላወራችም። ጨቋኝና ክፉ አባት እንደሆነ በመናገር 18 ዓመቷ ሲሞላት ከእርሱ ቁጥጥር ውጭ እንደምትወጣና የዛኔ ዞር ብላ እንደማታየው ለኤማ ስታወራ ይሰማታል። ዶን ታዲያ አንድ እቅድ ያቅዳል። ከወራት በኋላ ሳራ በተማረችበት ተመርቃ ከክሪስቶፈር ጋር ስለሚኖራቸው ቀጣይ ሕይወት እያወራችለት ነው። እናቷም በሥራ ምክንያት ወደ ደጅ ትወጣለች። ቤቱ ላይ ሳራና ዶን ቀርተዋል። ሆኖም ዶን ወደ ጥልቁ ቤዝመንት ዕቃ እንዲያደርሱ ይጠይቃታል። ሳራ ቦታው 17 ዓመት ሙሉ አይታውም አታውቅም። ለእርሷ እንግዳ ቦታ በመሆኑ በመገረም ታየዋለች። በዚህ መሃል ግን አባቷ ዶን ቤዝመንት ውስጥ ይዘጋታል። ሳራ ለጊዜው ቀልድ መስሏት አባዬ ክፈትልኝ እያለች ትጠራዋለች። ነገር ግን የሚከፍታት አላገኘችም። ጎማው ላይ ዕቃ ስታይም አባቷ ቀደም ብሎ ተዘጋጅቶበት እንደነበር ትገነዘባለች። በላይኛው ቤት እናት ጭንቅ ውስጥ ገብታለች። ወደ ሄደችበት ሳታቅም ልጇ ቀኑን ሙሉ ልታያት አልቻለችም። ሆኖም ግን ዶን እንደለመደችው አድራ ትመጣ ይሆናል እንጂ ማን ያውቃል እያለ አናን ተስፋ ያስቆርጣታል። ሳራ ቤዝመንቱም ለመክፈት የተለያዩ ፓስወርድ ብትጠቀምም ሊከፍትላት አልቻለም። ፓስወርዱ በተሳሳተች ቁጥር ከመብራቱና ከአየር ማስገቢያው ጋር ስለተያያዘ ኦክሲጅን እያጠራትና መብራቱም እየጠፋ ያስቸግራታል። ሌላ መንገድ ማፈላለግ እንዳለባትም ታስባለች። አባቷ ዶን በቀጣዩ ቀን ሲገባ ገፍትራ ለመውጣት ትሞክራለች። ነገር ግን ቤዝመንቱ ሁለተኛ በር እንዳለው አላስተዋለችም። ሆኖም ዶን ለዚህ ጥፋቷ መቀጣት እንዳለባት ነግሮ በሩን ዘግቶ እያንዳንዷ ሕግ መከተል እንዳለባትና ያለሱ ፍቃድ መውጣት እንደማትችል ሲነግራት ንቀት ስላሳየች በጥፊ መጥቶ ቤዝመንቱ ውስጥ ይደፍራታል። በአምስተኛው ቀን ቤታቸው ድረስ ፖሊስ ለማጣራት ይመጣል። እናቷ ከምረቃ በኋላ እንደጠፋች ስታብራራ ዶን በመሃል ገብቶ 18 ዓመት ሲሞላት ፍሎሪዳ ሄዳ የመስራት ፍላጎት እንደነበራትና ከ50 በላይ ሀገሮች የመጎብኘት ህልምም እንዳላት ይነግረዋል።
እናቷ አና ይሄ ህልም ብቻ እንደሆነ ብትናገርም ዶን ግን ምናልባትም ህልሟን ተከትላ ይሆናል ብሎ በመናገር ፖሊሱን ይሸኘዋል። ሳራ ግን የእርግዝና ምልክት እየታያት ነው። በመሃልም ከክሪስቶፈር ጋር ስታሳልፋቸው የነበሩት ጊዜያት እየታወሳት በሐሳብ ትዋጣለች። መታሰሯን ትዝ ሲላትም ለማምለጥ ትሞክራለች፣ ግን አይሳካላትም። ሆኖም 18 ዓመቷ ስለሞላት አባቷ ዶን ኬክና ስጦታ ይዞላት ይመጣል። ሻማውንም እንድታጠፋው ያዛታል። ሳራም ታጠፋዋለች። ስጦታውም እንድትለብሰው ይነግራታል። ትታዘዘዋለች። ያለውን ነገር ሁሉ ስለፈጸመችም በጣም ስለተደሰተ ምኞቷን እንድትናገር ያዛታል። ሳራም ከዚህ ለመውጣት ተመኘች። ነገር ግን የማይታሰብ መሆኑን ነግሮ ተስፋ ያስቆርጣታል። ፍቅረኛዋ ክሪስቶፈር ልደቷን ለማክበር ቤት እንደምትገኝ ተረድቶ ስጦታ ይዞ ቤቷ ቢመጣም ዶን ስቲቭ የተባለ ወንድ ተዋውቃ ከምረቃ በኋላ ህልሟን ከእርሱ ጋር ለመኖር እንደወጣች አልተመለሰችም ብሎ ተስፋ አስቆርጦ ይመልሰዋል። ሳራ አስቃጥላውን እየከፈተች ሳለችም አንድ ሐሳብ ይመጣላታል። ሆኖም ዶን ወደ ቤዝመንቱ ሲገባ ተስተካክላና እንደታዘዘች አስመስላ ትጠብቀዋለች። በድንገትም አንገቱን ልትቆርጦ ስትል ዶን ስለያዛት ደብድቦ ይተዋታል። እናቷ አና ልጇ ሳራ ቻው ሳትላት መሄዷን ስላጠራጠራት ልጇን ማፈላለግ እንደምትፈልግ ለዶን ትነግረዋለች። ዶን ግን ለሳራ ብሎ አንድ የሚያባክነው ገንዘብ እንደሌለ ለአና ይነግራታል። ሳራ አሁን ወራት አስቆጥራ ምጧ ደርሷል። ሆኖም አጋዥና አወላጅ ሳይኖራት ብቻዋን አንዲት ሴት ተገላግላለች። 4 ዓመት አልፎ አሁንም ሌላኛው ልጇ አርግዛለች። የገዛ አባቷ እንደ ባሏ መቁጠርን ጀምራለች። ከእርሱ ስጦታዎች መጠበቅ፣ በሰጣት ነገር ማመስገን ተምራለች። እናቷ አና ግን አሁንም በጭንቅ ውስጥ ገብታ ልጇን ትጠባበቃለች። ሳራ ሌላኛው ሁለተኛ ልጇም ከተገላገለች በኋላ ታላቋ ሴት ልጅ ትታመማለች። ሆኖም ዶክተር መጥራት እንዳለበት ትነግረዋለች። ዶን ግን እናት እስከሆነች ድረስ በራሷ መወጣት እንዳለባት ይነግራታል። በአንዱ ቀን ታዲያ ክሪስቶፈር ወደ ቤቱ ብቅ ይላል። ከኤማ ጋር ስለተገጣጠሙም አባቷ ስለነገረው ታሪክ እውነት መሆኑ ይጠይቃታል። ኤማ ግን ዶን እንዲህ ይዋሻል ብላ ስላልጠረጠረች እውነት አለመሆኑን ነግራ ትሸኘዋለች። ቤት ተመልሳም አባቷ ለምን እንደዋሸ ስትጠይቀው ልጁ ተስፋ እንዳያደርግ ብሎ እንደነገረው ይነግራታል። ነገር ግን ኤማ ስላላመነችው ከአና ጋር በሚጨቃጨቁበት ጊዜ የዶን ቁልፍ ይዛ ወደ ቤዝመንቱ ታመራለች። በሩን በመጽሐፍቱ ተደብቆ ስለነበር አላየችውም። ዶን ደርሶም እዚህ ምንም የለም ብሎ እንድትወጣ ያደርጋታል። ሳራ ሴት ልጇ ታሪክ እንድትነግራት ስትጠይቃት አንድ ታሪክ ትነግራታለች። አንድ ልዑልና ልዕልት ነበሩ። ልዕልቷ ግን ክፉ አባት ነበራት። ሆኖም ከልዑል ጋር እንዳትበር ክንፏን እንደቆረጣት ትነግራታለች። ሳራ ሶስተኛው ልጇን ስትገላገል ይሄኛው ልጇ ወደ ላይኛው ቤት እንዲያወጣላት ትጠይቀዋለች። ሆኖም ሳራ በህይወት እንዳለችና ልጁ የምታሳድግበት ገንዘብ እንዳጠራትም ጽፋ ትልካለች። አናም ከዛ ቀን በኋላ የልጅ ልጇን ስላገኘች ማፈላለጉን ታቆመዋለች። ከ10 ዓመታት በኋላ ታዲያ ልጆቿ ስላደጉ ጓደኛ መያዝና ልክ ቴሌቪዥን ላይ እንዳዩት ሰማያዊን ማየት እንደሚፈልጉ ይጠይቋታል። ሳራ ግን ወደዛ መውጣት እንደማይችሉ ትነግራቸዋለች። ልጆቿ ግን ልክ ህፃኑ ቶማስ እንደወጣ መውጣት እንደሚችሉ፣ ሳራ ግን እየከለከለቻቸው እንዳለና ላለመውጣታቸው ትልቁ ምክንያት እሷ እንደሆነች በመናደድ ይነግራታል። ሳራ አንድ ቀን ዝናብ እየዘነበ ጣሪያው ሲያበሰብሰው ክፍተት ስለተፈጠረ በክፍተቱ መብራት ስታበራ መንገደኛ አይቶ ለዶን ሄዶ ይነግረዋል። ዶንም ተናዶ በሚደበድባት ጊዜ 4ኛ ልጇን አጥታለች። ሆኖም ልጆቹ ስላደጉ እውነቱን ማወቅ ያለባቸው ጊዜ አሁን ነው ብላ ስላሰበች ስለ ልዕልቷና ልዑሉ የነገራቻቸው ታሪክ የእርሷ እንደሆነና የልጆቹ አባት የእርሷም አባት እንደሆነ ታስረዳቸዋለች። ልጆቹ ይህንን ከሰሙ በኋላ ውስጣቸው ድንጋጤ ውስጥ ይገባል። ታላቋ ሴት ልጇም ድጋሚ ትታመምባታለች። ዶንም ለማምለጥ በመሞከሯና ለልጆቿ እውነትን ስላወራች በአየር ማስገቢያ ውስጥ የመኪናው ጭስ ይለቅላቸዋል። ሁላቸውን ለመግደል ቢያስብም ቶማስ ድንገት ወደ ጋራጅ ስለገባ መኪናዋን ይዘጋታል። ቢሆንም ግን የሳራ ታላቋ ሴት ልጅ በጠና ልቧ ታማለች። ሆኖም ሳራ ሆስፒታል እንድትሄድ ትማጸነዋለች። ነገር ግን ዶን ፍቃደኛ አልነበረም። እየሞተች እንዳለችና ሌሊትም ስለሆነ የሳራ ልመና ሲነዘንዘው ይዟቸው ሆስፒታል ይገባል። ሳራም በዚህ ጊዜ ፖሊስ ማፈላለግ ትጀምራለች። ዶክተሯም የሆነ ችግር እንዳለ ተረድታለች። ነገር ግን በቤተሰብ መሃል መግባት አልፈለገችም። የተመርማሪው ቅጽ ሊሞላ ዶን ሲሄድ ሳራ ክፍተቱን ተጠቅማ ወደ ፖሊሱ ሮጣ ዶንን ታስይዘዋለች። በገዛ ቤታቸው 24 ዓመት ሙሉ የቆዩት ልጇና የልጇ ልጆች ስታይ እናት ደንግጣ ነበር። ነገር ግን ህይወት ይቀጥላል። ሳራም ሰላማዊን አየር ተንፈሳለች። አባቷም እድሜ ልክ እስራት ተፈርዶበታል። ፍቅረኛዋ
ክሪስቶፈር ልክ እንደ ድሮው በእውነተኛ ፍቅር ስለወደዳት ከእርሱ ጋር ይወስዳታል። ይህ ፊልም በእውነተኛ ዓለም የተፈጸመ ሲሆን ጆሴፍ ልጁን የዘጋባት በ1984 እንደ ኤሮፓያን አቆጣጠር ነበር። ከ1984 እስከ 2008 እንደ ኤሮፓያን አቆጣጠር በእስር ቆይታለች። በእውነተኛው ዓለምም ፎቶዋቸው ይህንን ይመስላል። ቀጣይ በሌላ ፊልም እስከምንገናኝ ቸር ቆዩ።